ወደ ክርስቶስ ልብ የሚቀርቡ ብቻ ነው ይቺን ቅድስት ድንግል ማርያም ሊያውቋት የሚችሏት ወገኖች። የማያውቋት ግን ለዘላለም ሲሰድቧት ሊኖሩ ይችላል። ምክንያቱም ኢየሱስ ክርስቶስን የማያውቁ ማርያምን አያውቋትም። ማርያምን አያውቋትም ክርስቲያኖች። ይሄ ማህበራዊ ድረገጹ የማያሳየው ነገር የለም። ምን ያደርግልሃል? መታይ ምን ያደርግልሃል? አጃቢ ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። እዚህ ችግራችንን ለማስፈታት የምንመጣበት ፍርድ ቤት ምናምን እግዚአብሔርን ለማወቅ ነው አሁን መቅመስ ያለብን። ቀምሳችሁ ትውረዱ፣ ጣፍጣችሁ ውረዱ። የቦታ ለውጥ ብቻ ሳይሆን የህይወት ለውጥ አምጥታችሁ ውረዱ። አምጥተን እንውረድ። በጽድቅ እንወቀው፣ በቅድስና እንወቀው፣ በህይወት እንወቀው። ንጹህ ጸሎት ባይሆንም የረከሰ ጸሎት ብትሆንም ጸልይ አደራ። እየሰማችሁ ለ15 ቀንም ብትሆን ምርጥ ልጁን እሰየው የኔ ወንድም። እሺ በቅጥነተ ህሊና በእውነት ኦርቶዶክሳዊነት የምታውቀውን እውቀት አለማያውቁ አያውቁት። አንዳንዴ እዚህ ውስጥም እንደዚህ ነው። ለአንዳንዶች ይዘጋል፣ ለአንዳንዶች ይከፈታል። አንዳንዶች ዝም ብለን ተመላላሾች ልማደኞች ብቻ እንሆናለን። አንዳንዶች ደግሞ የምር አዲስ መጥተው ሰማይ ተከፍቶላቸው ሊያርጉ ይችላል። ትዕቢተኞች አያውቁት፣ በፍጹም አያውቁትም። እኛስ እዚህ ስንመጣ እናውቀዋለን። አይሁድንም አጋንንትንም ብዙ አወራንላቸው። እኛስ እናውቀዋለን። እኛስ ወደ ማወቅ ቀርበናል። ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀው። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8። የተወደዳችሁ ክርስቲያኖች የተወደደ መድኃኒታችን በኃይሉ ብቻ ዲያብሎስን ጸጥ ማድረግ ይችል ነበር። በረቀቀው ጥበቡ ባያሸንፈው የኛ መዝሙራችን ይቀየር ነበር። ምን ብለን? እግዚአብሔር ኃይለኛ ሰይጣን ጥበበኛ እያልን እኮ እንዘምር ነበር። ምክንያቱም ሰይጣን በጥበቡ እኛን እንዳሸነፈን የታወቀ ነው። አታሎን በእባብ ሥጋ ተሰውሮ ልክ እንደዚሁ በጥበቡ ድል ባይነሳው ኖሮ እግዚአብሔር ኃይለኛ ሰይጣን ጥበበኛ ነበር መፈክሩ የዓለም። አሁን ግን ክርስቶስ ቀየረው። እግዚአብሔር ኃያል፣ እግዚአብሔር ጥበበኛ የሚል መዝሙር ተሰጠን። ለምን በዝውታና በስውር መፈጸም ፈለገ ካላችሁኝ ዲያብሎስ ከሱ ጋር ከመዋጋት እንዳይሸሽ ነው። ያንን ዮሐንስ ወንጌል ምዕራፍ 9 ላይ ያለውን አይነ ስውር በፈወሰው ጊዜ አይን ያልነበረውን ግንባር አይን ባደረገ ጊዜ ምን ያክል እንደተበሳጩበት አታውቁም? ሊወግሩት ድንጋይ አንስተው እንደነበር አታውቁም? ታዲያ ለምን በጊዜ አበሳጫቸው? ገና 33 ዓመት ይበሳጩ የለ። አያችሁ እንዳይበሳጫቸው እንግዳው ነገር ሲጠብቃቸው አያችሁ። የተወደዳችሁ ክርስቲያኖች ክርስቶስ ለማበሳጨት አይደለም የመጣው። ማንንም እልህ ውስጥ ለመክተት አይደለም የመጣው። ከፈወሰ ተአምራት ካደረገ በኋላ ይውጣላቸው እያለ በፊታቸው ሚንጎራደድ እንዳይመስላችሁ። ፈቀቅ ነው የሚለው። ንዴታቸው እንዳይጨምር፣ ቁጣቸው እንዳይገድል ፈቀቅ ብሎ ይሰወራቸው ነበር ይላል። ምእመናን ኦርቶዶክሳዊነት ማንንም የማበሳጨት ዓላማ የለውም። ኦርቶዶክሳዊነት ማንንም የመተንኮስ ዓላማ የለውም። ለዚህ ነው ተንኩሰን የማናውቀው፣ ስንተነኮስ የምንኖረው። ይህ የጌታችን ሥራ ነው ወገኖቼ። ማንንም እልህ ውስጥ አንከትም። ማንንም ቁጣቸውን አናናድድም። በዝምታ ክርስቶስ እንደኖረ ኦርቶዶክሳዊነት በጭምትነትና በዝምታ ነው 2000 ዓመት የዘለቀችው ወገኖቼ። እናንተ እንደዚህ ታረጋላችሁ? ይውጣላቸው እያላችሁ አይደለም የምትጎማለሉት? እልህ ለማስያዝ አይደል አንዳንዶቻችን ምን ኖረው? በፉክክር አይደል እናልቅ ያለ ነው? ላቃጥለው ተባብለን አይደል እንዴ ምናቀደው? ለምን ያበሳጫቸዋል?
ገና ብዙ ዘመን ይበሳጩ የለ። እግዚአብሔር ሲፈልጋችሁ አሁን ይሰማችኋል። በእነዚህ ሱባኤ ቃላት እኮ እግዚአብሔር በልባችን እየመጣ ኮቴውንና ዳናውን እያሰማን እየፈለገን እንደሆነ ትረዳላችሁ። እንዳበሳጭ ለምን ያበሳጫቸው? ለምን ያናዳል? ያለ ዘር መጸነሱን በድንግልና መወለዱንማ ቢያውቁ ያብዱ ነበረ ገና ከመጀመሪያው ማለት ነው። የተወደዳችሁ ክርስቲያኖች ጌታችን ላስደንቅ ቢል ሰው ሆኖ ይመጣል ብላችሁ ታስባላችሁ? የተዋረደን ነገር ለምን ይነሳል? ለማስደነቅ። ከፀሐይ በላይ ፀሐይ፣ ከጨረቃ በላይ ጨረቃ እያበራ ሊመጣ ሲችል የተዋረደ ሰውነታችንን ለምን ገንዘብ ያደርጋል? ለማስደነቅ ቢመጣ ወገኖቼ፣ ክርስትና ማስደነቅ አይደለም። እጅን በአፍን በእጅ ማስጫን አይደለም፣ ማዳን ነው ዓላማው። ጉባኤያት ሁሉ የሚሰሩት ለማስደነቅ እንዳይመስላችሁ። ለዚህ እኮ ነው ጌታችን ታምራት ከሰራ በኋላ አትናገሩ እኮ የሚለው እኮ ለዚህ ነው። ዝም በሉ። ምክንያቱም ማስደነቅ አይደለም ዓላማው፣ ማዳን ነው። አቤት ክርስትና! የተወደዳችሁ ክርስቲያኖች እንዲህ አይነት የዝምታ ሕይወት አላችሁ። ታላላቅ ስራዎችን ሰርታችሁ ዝም ትላላችሁ። አሁንማ ልታይ ሆኗል። ይሄ ማህበራዊ ድረገጹ ማሳየው ነገር የለም። ምን ያረግልሃል መታየት? ምን ያረግልሃል አጃቢ? ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። የተወደደ መድኃኒታችን አጃቢ እንኳን የለው። ምን ያረግልሃል አጃቢ? ምን ያረግልሃል ቦዲጋርድ? ምን ያረግልሃል ዝና? ምን ያረግልሃል ክብር? አንድም ሰው 12 ሐዋርያት እኮ አሉ፣ አንዱ እንኳን አላጀበውም። ክርስትና እንዲህ አይነት አጅቡኝ ባይነት አይደለም፣ ክበቡኝ ባይነት አይደለም፣ ማስደነቅ አይደለም፣ ማስገረም አይደለም፣ ማዳን ነው ወገኖች። እያንዳንዱ የጌታችን ተአምራት የማዳን ነው። ለዚህ ነው ሙት እያስነሳ አትናገሩ የሚለው። ይህች እኮ አስደናቂ እናት እኮ ናት። አቤት ደረጃዋን ጠብ ጠብ እያለች ወደ ኋላ ዞራ ኢያቄምንና ሐናን እንኳን አላየችም ይላሉ እኮ። ምን አይነት ባህታዊት መናን ናት እቺ ቅድስት ድንግል! ዓለምን እኮ ገና በልጅነቷ ነው ትውት ያለችው። እኛ ይኸው ገና ከረመን እንኳን ተጣብቀንባታል እኮ። ገብተናል ብለን እኮ ውጭ ነን ያለነው፣ እንኖርበታለን ብለን እኮ ትተነዋል። ዞር ብላ እንኳን አላየችም። በልጅነቷ ወላጆቿን ስታጣ እኮ አላጉረመረመችም። ያን ሁሉ መተው፣ ያን ሁሉ ደሞ ተታመጣ እኮ ውስጥ ደሞ አጉረምራሚዎች እኮ ነው የጠበቋት። እሱንም እኮ ነው የታገሰችው። እንደዚህች አይነት የመከራ እናት ዓለም አላየችም። የመከራ እናት ነች። መከራ ከሚቀበል እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። መከራን ታውቃለች። እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ። መተውን ታውቃለች። ብቻ መቅረትን ታውቃለች። ባዶ መሆንን ታውቃለች። ለዚህ እኮ ነው እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ አሉ። እድሜያቸውን የፈጁም ይኖራሉ። ቀምሰው ነው ወገኔ። ጥቅስ አንጠቅስልህም ግን ቀምሰን። ምክንያቱም መከራን ከሚቀበሉ ጋር አብራለች። ትህትና ትጥቋ ነው። በጣም አስደናቂ እናት ነች። የተወደዳችሁ ክርስቲያኖች በልጅነቱ በአደባባይ የወጣ ብዙ ተአምራት ባለማድረጉ ምክንያት ራሱን እንዲያውቁት አለመግለጡን ማወቅ የምትችሉት በምን እንደሆነ ታውቃላችሁ? በልጅነቱ ብዙ ተከታዮች በኖሩት አንድ። ሁለተኛስ ዝናው በዓለም የናኘ በሆነ ነበራ። ከ30 ዓመቱ በኋላ ነው መታወቅ የጀመረው። በልጅነቱ በአደባባይ ተልእኮችና ተአምራት ጌታችን የተገለጠና የታወቀ ቢሆን ገና ከልጅነቱ ጀምሮ ስንት ከባቢ ባበጀ ነበር። እርግጥ ቅድም ነግሬያችኋለሁ፣ የሚከቡት ኖሮት እንዲከቡት አይፈቅድም ነበር። እኛንን በዚህ ዘመን ከባቢ ያበዛን ካልከበቡን ምናኮርፍ
አቦ ካላሉን ምን ታመም እኮኛ ነን። ሪኮግኒሽን እውቅና ካልሰጡን ከዘጉን እንኳን ምን ታመምኛ ነን እኮ። ካላጨበጨቡልን ማንሰጥ የምንሰጠው እንኳን ተቆጥሮ ካልተነገረ ምን አቆርፍ እኛ እኮ ነው። ሪኮግኒሽን እውቅና ምንፈልግ። ወደ አባ ፔሟ የመጣች አንዲት ሴት ብዙ ሀብቶቿን ሰጠችው። አባ ፔሟ ደግሞ ምን አረገ ይላል? የሰጠችውን በሙሉ ጥርቅም አደረገ፣ ያዘና ወደ ሙዳየ ምጽዋት ውስጥ ጭምር አረገው። አኮረፈች። ምን አለችው? አባቴ አቤት፣ አልቆጠርከውም እኮ አለችው። እግዚአብሔር ከቆጠረው አይበቃሽም አላታ። ምን ያረግልሃል እኛ ብናጨበጭብልህ? ምን ያረግልሃል እኛ ስምን ብንጠራው? ምን ያረግልሃል ብናሞግስ? እግዚአብሔር ጋር ያለው ሙገሳ ከሚቀርብ የኛ ቢቀርብ አይሻልም? ለዚህ ምታፈጽ ለዚህ እኮ ነው በስውር አድርጉት የሚል። ግን አደራችሁን በስውር ስላልከን ብላችሁ እንዳትተውት። በስውር እስከማደርግ ድረስ አልሰጥም ብላችሁ ያዛችሁትን ይዛችሁ እንዳትሄዱ። ወደ ዮሐንስ አፈወርቅ የቀረበ አንድ ሰው መመጽወት ወዳለሁ፣ እሺ ግን ደግሞ ውዳሴ ከንቱ ፈልጋለሁ እንደዚህ ቢላችሁ ምን ትሉታላችሁ? ስለዚህ ጥፋ ነው የምትሉት። ሊቆም እንዳለው ታውቃላችሁ። አንተም መጽወት ውዳሴ ከንቱን ሙሰዳለው ከሚቀር ይሰንጠር ይለዋል። ይህ ነው እውነት። አስብ እና ድሆች አይበሉም፣ እሱ የፈለገውን ይብላ፣ ድሆችም ይብሉ። እውነት አስብ። ንጹህ ጸሎት ባይሆንም የረከሰ ጸሎት ብትሆንም ጸልይ አደራ። እየሰማችሁ ይላል። ለ15 ቀንም ብትሆን ምርጥ ልጁን እሰየው የኔ ወንድም። እሺ ደግሞ እንዲህ ተናገረኝ ብላ አኩርፈ እንዳትሄድ እኮ ብዬ ላባብለ ብዬ 15 ቀን የት ይገኛል? አይገኝም እኮ ለ15 ቀን ጫው። አረ ተመስገን። ወደዳችሁት እንዴ? ሳቃችሁ። እዚህ ጋር የ15 ቀን እቅድ ይዞ የመጣ ሰው አለ መሰለኝ። በደንብ ነው የሳቀችው። ባለፈውም ብያችኋል። የዛሬ ዓመት ይሁን 2 ዓመት ፖዝ እናረጋውና የምንቀጥለው ነገር ብቻ 4 ኪሎ ላይ እንዳይኖር እንጃ ይጠብቀን። የተወደዳችሁ ክርስቲያኖች አንድ አስደናቂ ሊቅ የተናገረው ልጨምርላችሁ በሞቴ። ቅዱስ እስጢፋኖስ እና ቅዱስ ጳውሎስ የአንድ ትምህርት ቤት ተማሪዎች ናቸው፣ ወዳጆች ናቸው። ሳውል የተባለው ጳውሎስ ወጋሪ አስወጋሪ፣ ቅዱስ እስጢፋኖስ ደግሞ ተወጋሪ ሆነው ቀረቡላችሁ። አንዳንዴ እንደዚህ ይሆናል በቤተ ክርስቲያን አለ። ይሄ ይቀጥላል። ወጋሪዎች፣ አስወጋሪዎች፣ ተወጋሪዎችም ወንድማማቾች ሊሆኑ ይችላሉ። እና አንድ ሊቅ ምን አለ መሰላችሁ? ሳውል የተባለ ጳውሎስ ይላል የወጋሪዎችን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን የሚያደርጉትን አያውቅም በማለቱ ምክንያት የጳውሎስን ነፍስ ያዛት ይላል። ያኛው ልብስ ይሄኛው ምን ነፍስ። አቤት የኔና የናንተ ጸሎት የማንን ያስቀርልን ይሆን? አሁን ደም ያስቀርልን ይሆን? እንግዲህ ያለዚህ ነው የመጣ ነው። እዚህ ምን ያስቀርልን ይሆን? የዚህ ሁሉ ሰው ጸሎት፣ የዚህ ሁሉ ሰው ሰዓታት፣ የዚህ ሁሉ ሰው መሬት መውደቅ፣ የዚህ ሁሉ ሰው ጩኸት የዚህችን ሀገር ደም ያስቆምላት ይሆን? ስቃይ ያበቃላት ይሆን? ለምን መጣን? ክርስቲያኖች መከራ እንዲያበቃ ትፈልጋላችሁ አይደል? በቃ በደንብ የአይሁድ መከራ እኮ የቆመው እኮ በአስቴር ጾምና ጸሎት ነው፣ በአንድ ሰው። አቤት ይሄ ሁሉ ሰው ምን ነክቶን ነው? ያኛው ልብስ ይሄኛው ምን ነፍስ። አንዳንዴ እዚህ ውስጥም እንደዚህ ነው። ለአንዳንዶች ይዘጋል፣ ለአንዳንዶች ይከፈታል። አንዳንዶች ዝም ብለን ተመላላሾች ልማደኞች ብቻ እንሆናለን። አንዳንዶች ደግሞ የምር አዲስ መጥተው ሰማይ ተከፍቶላቸው ሊያርጉ ይችላሉ። ክርስቲያኖች ትዕቢተኞች አያውቁት፣ በፍጹም አያውቁትም። አሁን ወደ እኔና ወደ እናንተ አምጥቼ ጥቂት ነገር ተናግሬ ላብቃ። እኛስ እዚህ ስንመጣ እናውቀዋለን። አይሁድንም አጋንንትንም ብዙ አወራንላቸው። እኛስ እናውቀዋለን። እኛስ ወደ ማወቅ ቀርበናል። ወደ ቤተ ክርስቲያን የሚመጣ ሁሉ
እግዚአብሔርን ያውቃል። በሃይማኖት እናውቀዋለን። እሰየው። ልክ ሐዋርያት እንዳወቁት በደብረ ታቦር ነቢያት አይተው የማያውቁትን ሰውነቱን አዩት። ሐዋርያት አይተው የማያውቁትን አምላክነቱን አዩት። በቤተ ክርስቲያን ይሄ ይታወቃል። ፍጹም ተዋህዶ ይታወቃል። እናውቀዋለን በሃይማኖት ተረድተነዋል በሃይማኖት። ግን በመከራችን ውስጥ ግን እግዚአብሔርን ማወቅ አልቻለም። እንደ ፊያታዊ ዘየማን አርዮስ በቤተ መቅደሱ ሲክደው በቀኝ የተሰቀለ ወንበዴ ግን መከራው ውስጥ አወቀው። በመከራችሁ ውስጥ እግዚአብሔርን ማወቅ የጣፈጠ ዕውቀት ነው ወገኖቼ። በመከራ ውስጥ እግዚአብሔርን መካድ አይደለም። በፈተናዎች ውስጥ ጭልም ባለው ውስጥ እግዚአብሔርን ወደ ማወቅ መብጣትን የመሰለ እንዴት ብርቱ ዕውቀት ና ወረድ የሚለው አለ። ግን እዛ መስቀል ላይ ሳበኝ አውጣኝ የሚለው ደግሞ የመስቀል ሕማመኛ አለ። በመታመም ውስጥ እግዚአብሔርን ማወቅ፣ በመቸገር ውስጥ እግዚአብሔርን ማወቅ፣ በመታመም ውስጥ እግዚአብሔርን ማወቅ ምን አይነት ዕውቀት መሰለ። እንደዚህ ዕውቀት እንድናውቅ ነው አሁን የሚፈልገው። እግዚአብሔርን ለማወቅ ነው አሁን መቅመስ ያለብን። ቀምሳችሁ ትውረዱ፣ ጣፍጣችሁ ውረዱ። የቦታ ለውጥ ብቻ ሳይሆን የህይወት ለውጥ አምጥታችሁ ውረዱ። አምጥተን እንውረድ። በጽድቅ እንወቀው፣ በቅድስና እንወቀው፣ በህይወት እንወቀው። እየቀደሱ አለመቀደስ፣ እየሰበኩ አለመሰበክ ይሄ እኮ አለማወቅ ነው። አጠገቡ እያሉ መራቅ፣ ከህይወት ጋር እያሉ መሞት፣ ተገልጦልን አለመረዳት፣ አብሮን እያለ አለማግኘት፣ ቤት ውስጥ ሆኖ መጥፋት፣ እየመሰከሩለት አለማወቅ፣ መድኃኒት ይዞ መታመም ምንኛ ያሳፍራል። አሁን በጽድቅ በቅድስና በንጽህና በእውነት ወደ ማወቅ እንምጣ። እኛም አላወቁትም እንዳይባል ይህን ያህል ከደከምን ጥልቅ ወደ ሆነው እግዚአብሔርን ወደ ማወቅ እንምጣ። አንተን ማወቅ ይህች የዘላለም ሕይወት ናት።